ቫይራል የመሆን ዋነኛው ሚስጥር ምንድነው? ቫይራል ለመሆን ከፈለጋችሁ እነዚህ 3 ሰከንዶች የቪዲዮ የመጀመሪያ 3 ሰከንድ የሆነ ስሜት መቀስቀስ አለባት። አንደኛው ስሜት ምንድነው? የሐዘን ስሜት አለ፣ የሳቅ ስሜት አለ፣ የደስታ ስሜት አለ፣ የግርምት ስሜት አለ፣ የነጻነት ስሜት አለ፣ የድፍረት ስሜት አለ። እነዚህ ሁሉ ስሜቶች አንድ ትመርጡና ከነዚህ የመረጣችሁት አንድ ስሜት በደንብ የሰዎች ስሜት የሚቀሰቀስ መሆን አለበት። እንዴት አድርጋችሁ ነው? ለምሳሌ አንድ የሳቅ ስሜት የምትቀሰቅሱት? የሳቅ ስሜት የመቀስቀስ አቅሙ በጣም ከፍተኛ የሆነ ቲክቶከር ማን ነው? እነ ታኩር አሉ፣ እነ በርጠሜስ አሉ፣ እነ ዶሚኔት የሚባላሉ፣ እነ ዳኒ ግርግር። እነዚህ ሰዎች ወዲያውኑ የሳቅ ስሜታችን ስለሚቀሰቅሱት ምን ያደርጉናል? ስክሮል ከማድረግ እናቆማለን። የሐዘን ስሜት የሚቀሰቀስ ማን ነው? ማስተር አብነት አለ። አሁን ለምሳሌ ማስተር አብነት ወይም ደግሞ በህመም ምክንያት የተጎዱ ሰዎች ወይም የሆነ ነገር ያጋጠማቸው ሰዎች የሐዘን ስሜት መቀስቀስ ይችላሉ። ገባችሁ? ማስተር አብነት እንግዲህ የሐዘን ስሜት ብቻ አይደለም፣ የፍቅር ስሜት፣ የአንድነት ስሜት ይቀሰቅሳል፣ የመደጋገፍ ስሜት ይቀሰቅሳል። ገባችሁ? ግን ቫይራል ያስወጣው በጣም ማስተር አብነት ምንድነው? የሐዘን ስሜት ስለሚቀሰቅስ ነው። which is እናንተ ከዚህ ምንድነው የምትማሩት? ላይክ አነጋገራችሁ፣ የሰውነታችሁ እንቅስቃሴ ወይም ደግሞ ቪዲዮ አሰራራችሁ የሐዘን ስሜት መቀስቀስ ይኖርበታል። የሳቅ ስሜት መቀስቀስ ከፈለጋችሁስ እንደ ታኩር ድምጻችሁ የሚያስቅ ነገር መሆን አለበት። which is ሲያወራ ሲናገር ድምጹ እንደሚያስቅ አድርጎ ነው የሚናገረው። እናንተም በተፈጥሮ ጓደኞቻችሁ የምታስቁ ከሆነ ሰው ምን ይለኛል ብላችሁ ሳትፈሩ ያ ማንነታችሁ አስወጡት። እንቅስቃሴያችሁ ደግሞ በደንብ ፈታ ይበል፣ ይፍታታ። ገባችሁ? የግርም ስሜት እንዴት ነው የምትቀሰቅሱት? የግርም ስሜት የምትቀሰቅሱት ወደ የሚያምር ቦታ ስትሄዱ፣ ተፈጥሮ ያለበት ቦታ ስትሄዱ፣ ወይም ደግሞ ብዙ ሰው የማያደርገው ነገር ስታደርጉ የግርም ስሜት ትቀሰቅሳላችሁ። የድፍረት ስሜት ወይም የኮንፊደንስ ስሜት አለ። ሰው ፈርቶ የሚሸሸው ነገር እናንተ ደፍራችሁ ስታደርጉ የነጻነት ስሜት አለ። ብዙ መቀስቀስ ትችላላችሁ። የትምህርት ስሜት መቀስቀስ ትችላላችሁ። ገባችሁ? ሰዎችን በማስተማር አሁን ብሩክ ኒውስ፣ ሙሴ ሰለሞን ምን አይነት ስሜት ነው የሚቀሰቅሱት? ለምንድን ነው አብዛኛው ጊዜ ቫይራል የሚወጡት እነዚህ ሰዎች? ቢካዝ ዜና ስለሚያቀርቡ ነው። እነዚህ ዜና ደግሞ በውስጣቸው ምን ይይዛሉ? የግርምት፣ የድምምት ስሜት፣ የሐዘን፣ የፍቅር፣ የነጻነት፣ የደስታ፣ የኩራት ሁሉም አጠቃለው የያዙ ቪዲዮዎች ይለቃሉ። ስለዚህ ቪዲዮ ስትለቁ እናንተ አንድ ጥያቄ ጠይቁ። ይህ ቪዲዮ ምን አይነት ስሜት ነው የሚቀሰቅሰው? የፍቅር ስሜት ነው የሚቀሰቅሰው? የደስታ ነው? የሐዘን ነው? ስለዚህ እነዚህ ነገሮች ታሳቢ አድርጋችሁ ቪዲዮ ከሰራችሁ ማለት ነው ቫይራል የመውጣት አቅማችሁ ከፍ እያለ ይመጣል።